ሩሲያ ባህር ስር የሚጓዝ ፖሲዶን ኒውክሌር ታጣቂ የተባለ ድሮን ያላት ሀገር ናት። ከዚህ በተጨማሪ በራሪው ታንክ የሚል መጠሪያ ያለው ሄሊኮፕተርም አላት። አደገኛው ዛላ ኬዋይቢ ድሮን እንዲሁም በ5 ሰከንድ ውስጥ ድሮን በአየር ላይ የሚያጋየው ዛዲራ የጦር መሳሪያም የእርሷ ነው። የሁሉንም ዝርዝር ጉዳዮች በስፋት እናስቃኛችኋለን። ይህ ኢትዮ ፕላስ ነው። ቻናሉን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር ስለምትቆዩ ከልብ እናመሰግናለን። ዛዲራ የሩሲያ የአዲስ ትውልድ የሌዘር የአየር መከላከያ የጦር መሳሪያ ስርዓት ነው። ሩሲያ በዩክሬን ጦርነት ላይ ካሰለፈቻቸው መሳሪያዎች ውስጥም ይመደባል። ይህ ዛዲራ ሩሲያ ከዩክሬን ጋር እያካሄደች ባለው ጦርነት ላይ ካሰለፈቻቸው የጦር መሳሪያዎች ውስጥ ዛዲራ የተባለው ሚስጥራዊ የአዲሱ ትውልድ የጦር መሳሪያ አንዱ ነው። ሞስኮ ከምትጠቀማቸው የጦር መሳሪያዎች ውስጥ አንዱ የሆነው ዛዲራ የሌዘር ወይም የጨረር ስርዓት የሚጠቀም መሆኑ ተነግሯል። ሩሲያ መሳሪያውን ለመጀመሪያ ጊዜ ያሳየችው በጥቁር ባህር ላይ በሩሲያ ቁጥጥር ስር የሚገኘውን ስኔድ ደሴት ላይ ዩክሬን ባይራክተር በተባሉ የቱርክ ድሮኖች ተጠቅማ የሰነዘረችውን ጥቃት በመከተችበት ጊዜ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን በአንድ ወቅት ባደረጉት ንግግር የሩሲያ ጦር የረቀቁ ዘመናዊ የጦር መሳሪያዎች መጠቀም ጀምሯል ማለታቸው ይታወሳል። ሞስኮ ይፋ ያደረገችው አዲሱ መሳሪያ የአየር ክልልን የሚቆጣጠር ሲሆን የጨረር ቴክኖሎጂ ወይንም ሌዘር የሚጠቀም መሆኑም ተነግሯል። ዛዲራ የተባለው የጦር መሳሪያ እስከ 5 ኪሎ ሜትር ርቀት ያለውን ድሮን መለየት የሚችል ሲሆን ከመሬት እስከ 1500 ኪሎ ሜትር ርቀት ላይ ጠንካራ የሳተላይት መከላከያ ስርዓት መገንባት ይችላልም ተብሎ ይታመናል። ዛዲራ ድሮኖችን በአየር ላይ እያሉ በ5 ሰከንዶች ውስጥ ያጋያል የተባለ ሲሆን ሌሎች ወደ ሩሲያ የሚተኮሱ ሚሳኤሎችን መከላከል እንደሚችልም ይነገርለታል። ባህር ስር የሚጓዘው ፖሲዶን ኒውክሌር ታጣቂው የሩሲያ አስደናቂው ድሮን ሰርጓጅ ድሮኑ ሱናሚዎችን በማስነሳት የጠላት ኢላማን የማጥፋት አቅም ያለው እንደሆነም ይታመናል። ከባህር ስር 1000 ሜትር ጥልቀት ላይ የሚጓዘው ድሮኑ እስከ 10000 ኪሎ ሜትር ድረስ መሸፈን የሚችል ነው። ሩሲያ በ2022 ይፋ ካደረገቻቸው አውዳሚ የጦር መሳሪያዎች ውስጥ ፖሲዶን የባህር ሰርጓጅ ድሮን አንደኛው ነው። ፖሲዶን ሰርጓጅ ድሮን የምጽአት ቀን የሚል መጠሪያ በተሰጠው የሩሲያው ቤልግሮድ ሰርጓጅ መርከብ ላይ የሚገጠም ሲሆን ከሰርጓጅ መርከቡ ላይ የሚወነጨፍ እንደሆነም ይነገራል። ፖሲዶን በባህር ስር የሚጓዝ ድሮን ሲሆን የኒውክሌር አረር የሚሸከም ግዙፍ የሆነ የባህር ሰርጓጅ ድሮን ነው። የውሃ ስር ድሮን ፕሮጀክቱ መሰራት እንደተጀመረ የሚያሳየው መረጃ በ2015 ላይ እንደወጣ የዘገበው ኢሮኒውስ የድሮኑ ዋነኛ ዓላማም የባህር ዳርቻ ላይ የሚገኙ የጠላትን ወታደራዊና ኢኮኖሚያዊ ጠቀሜታ ያላቸውን ስፍራዎችን ለማውደም ነው። ፖሲዶን የኒውክሌር የባህር ሰርጓጅ ድሮን 20 ሜትር እርዝመት ያለው ሲሆን ከባህር ስር እስከ 1000 ሜትር ጠልቆ መጓዝ እንደሚችልም ተመላክቷል። የባህር ስር ድሮኑ እስከ 10000 ኪሎ ሜትር ድረስ የማካለልና የጠላትን ኢላማ የመምታት አቅም ያለው መሆኑም ይነገርለታል። አብዛኛው የባህር ስር ድሮኑ ዝርዝር መረጃዎች እስካሁን በሚስጥር የተያዙ ሲሆን ካለው ፍጥነት የተነሳ መከላከልም ሆነም ለማስቆም አዳጋች እንደሆነ ግን ተነግሯል። የባህር ስር ድሮኑ ሰው ሰራሽ ሱናሚ ማዕበሎችን ማስነሳት ይችላል የተባለ ሲሆን እስከ 500 ሜትር እርዝመት ያለው ሱናሚ በማስነሳትም የባህር ዳርቻ ከተሞችን እንዳልነበሩ አድርጎ ሙሉ በሙሉ ማውደም የሚችልም ነው። የብሪታንያው ዴሊ ሜል ጋዜጣ እንዳስነበበው እነዚህን ድሮኖች የተሸከመው ቤልግሬድ ሰርጓጅ መርከብ በ2022 ሰኔ ወር ላይ በነጭ ባህር ላይ መታየቱን እና በወቅቱም ዲሚትሪ ዶንስኬይ የተባለ ሌላ የጦር መርከብ አብሮት እንደነበር በአንድ ወቅት መዘገቡ ይታወሳል። በራሪው ታንክ የሚል መጠሪያ ያለው የሩሲያ ሄሊኮፕተር በራሪው ታንክ ሄሊኮፕተር ከባባድ የጦር መሳሪያዎችን የታጠቀ ነው። በፈረንጆቹ 1972 አገልግሎት መስጠት የጀመረው ሄሊኮፕተሩ አሁን ላይ በ30 ሀገራት ጥቅም ላይ እየዋለም ይገኛል። ሩሲያ ሰራሽ የሆነው ኤምአይ 24 የጥቃት መሰንዘሪያ ሄሊኮፕተር እያጠቃ መብረር በመቻሉ በራሪው ታንክ የሚል መጠሪያም ተሰጥቶታል። ኤምአይ 24 ተለዋጭ ዲዛይን ኖሮት የተሰራ ሲሆን ይህም በጦርነት ወቅት በጠላት ላይ ጥቃትን መሰንዘርን ጨምሮ ለትራንስፖርት አገልግሎት እንዲውልም ያስችለዋል። ሄሊኮፕተሩ ወደ መሬት በጣም በመቅረብ ጥቃት እየሰነዘረ መብረር ይችላል የሚባል ሲሆን ይህም በራሪው ታንክ የሚለውን መጠሪያ
እንዲይዘው አድርጎታል። በራሪው ታንክ ሄሊኮፕተሩ ካለው ሁለገብ የተለዋዋጭነት ባህሪ አንጻር የሚያስደንቅ የጦር መሳሪያ የታጠቀ መሆኑን ቢዝነስ ኢንሳይደር በድረገጹ ላይ ያወጣው መረጃ ያመላክታል። ሄሊኮፕተሩ ከሚታጠቃቸው መሳሪያዎች መካከልም ጸረ ታንክ ሚሳኤሎች፣ የሮኬት ማስወንጨፊያ፣ አውቶማቲክ ጠመንጃዎች፣ የቦምብ መጣያዎችና ሌሎችም ዘመናዊ መሳሪያዎችን መታጠቅ እንደሚችል ይነገርለታል። በራሪው ታንክ ሄሊኮፕተር እንደ ፈረንጆቹ አቆጣጠር በ1972 በወቅቱ የሶቪየት ህብረት የአየር ኃይል ለመጀመሪያ ጊዜ በጥቅም ላይ መዋል እንደጀመረ መረጃዎች ያመላክታሉ። ሄሊኮፕተሩ በዚህ ሰዓት ከ30 በላይ ሀገራት ውስጥም ጥቅም ላይ እየዋለ ሲሆን ሁለገብ አገልግሎት የሚሰጥ መሆኑ በብዙዎች ተመራጭ እንዳደረገውም ይነገራል። ሩሲያ ከኤምአይ 24 በተጨማሪም ኤምአይ 25 የሄሊኮፕተሩን ስሪቶች በብዛት በማምረት ለውጭ ገበያም እያቀረበችም ትገኛለች። አደገኛው የሩሲያ ዛላ ኬዋይቢ ድሮን እስከ 3 ኪሎ ግራም የሚመዝኑ ፈንጂዎችን በመሸከም በሰዓት ከ80 እስከ 130 ኪሎ ሜትር ይበራል። ድሮኑ እስከ 40 ኪሎ ሜትር ርቀት ድረስ የሚገኝ ኢላማንም በቀላሉ መምታት ይችላል። ሩሲያ ከዩክሬን ጋር እያካሄደችው ባለው ጦርነት ጥቅም ላይ እየዋሉ ካሉ መሳሪያዎች ውስጥም ዛላ ኬዋይቢ ድሮን አንዱ እንደሆነ ይነገርለታል። ዛላ ኬዋይቢ ድሮን የሩሲያው የጦር መሳሪያ አምራች ክላሽንኮቭ ግሩፕ ውስጥ የሚገኘው ዛላ ኤሮ ኩባንያ የሚመረት መሆኑን አርሚ ቴክኖሎጂ በድረገጹ ላይ አስፍሯል። ድሮኑን የማምረት ንድፍ የተጠነሰሰው የሩሲያ ጦር በፈረንጆቹ አቆጣጠር ከ2015 እስከ 2018 መካከል በሶሪያ ባደረጉት ውጊያ ላይ በተገኘ ልምድ መሆኑ ይነገርለታል። ድሮኑ ለመጀመሪያ ጊዜ ይፋ የተደረገውም በፈረንጆቹ በ2019 በዱባይ በተካሄደው ዓለም አቀፍ የመከላከያ ኤግዚቢሽን ላይ እንደሆነ ይታወሳል። ወታደራዊ ድሮኑ በተሞላለት ኢላማ መሰረት ጥቃት መሰንዘር እንደሚችል የሚታመን ሲሆን በመሬትና በውሃ ላይ ያሉ ኢላማዎችን ለመምታት ይችላልም ተብሏል። የሶስት ማዕዘን ቅርጽ ያለው ድሮን ተልእኮውን በሚስጥር መፈጸም የሚችል ሲሆን ለዚህም ይመስላል ገዳዩ አሊያም አጥፍቶ ጠፊው ድሮን የሚል መጠሪያ የተሰጠው። የድሮኑ የክንፉ እርዝመት ከጫፍ እስከ ጫፍ 1.21 ሜትር ስፋት ያለው ሲሆን ሽንጡ ደግሞ 0.95 ሜትር እንዲሁም ቁመቱ 0.165 ሜትር መሆኑ ይነገራል። አነስተኛ መጠን ያለው ድሮኑ የኤሌክትሪክ ሞተር የተገጠመለት በሰዓት ከ80 እስከ 130 ኪሎ ሜትር መብረር የሚችልም ነው። አንድ ጊዜ የአየር ላይ ቆይታው እስከ 30 ደቂቃ ነው የተባለለት ድሮኑ እስከ 40 ኪሎ ሜትር ርቀት ድረስ በውሃ ላይ ወይንም በምድር ላይ የሚገኝ ኢላማን በቀላሉ መምታት ይችላል። ድሮኑ በጥቃት ወቅት እስከ 3 ኪሎ ግራም የሚመዝኑ ፈንጂዎች፣ ጥይቶችና ሌሎች መሳሪያዎችን መሸከም የሚችል እንደሆነም ይታመናል። ድሮኑ ለወታደራዊ ተልእኮች፣ ለስለላ እንዲሁም ለጥበቃ አገልግሎቶች መዋል የሚችል ሲሆን ኢላማዎቹን በእይታ ብቻ መለየትና በአይነታቸው መመደብ የሚችልበት አርቲፊሻል ኢንተለጀንስ ቴክኖሎጂ የተገጠመለትም ነው። ድሮኑ ጥቃት ከመፈጸም በዘለለም የአጥፍቶ ማጥፋት ጥቃትም ለመሰንዘር ይውላል ተብሎም ይታመናል። በዚህም ድሮኑ ከሰማይ ላይ በቀጥታ ወደ ኢላማው ቁልቁል በመፈጥፈጥ ታንኮችንና ሌሎች የጦር መሳሪያዎችን የማውደም ልዩ አቅም እንዳለውም ይነገርለታል።